ባል ለህይወቱ አስጊ የሆነ የጤና እክል አጋጥሞት ሳለ ጉበቴን ለግሼ አላድንህም በማለት ጥላኝ ሄዳለች አላት። ሚስቱ መክሰሱ ተሰምቷል። ግለሰቡ ሚስቱ በጭንቅ ሰዓት እርዳታ ከመስጠት ይልቅ ጥላው መሄዷ ተንኮላዘል ድርጊት እንደሆነ በመጥቀስ ክስ መስርቶባታል። እንደዘገባው ከሆነ ግለሰቡ ህይወቱ ሊተርፍ የሚችለው የጉበት ንቅለ ተከላ ሲደረግለት ብቻ እንደሆነ ቢነገረውም ባለቤቱ ግን የአካል ክፍሏን ለመስጠት ፈቃደኛ ሳትሆን ቀርታለች። ይህን ተከትሎ እንግዲህ በመካከላቸው በተፈጠረ አለመግባባት ሚስት ቤቱን ጥላ የወጣች ሲሆን ባልየው ግን ይህ ድርጊት በሕግ ሊያስጠይቃት ይገባል በሚል የፍርድ ቤት ክርክር ጀምሯል። በማህበራዊ ሚዲያ ገጾች ላይ ከፍተኛ ክርክር የቀሰቀሰው ይህ ክስተት ግለሰቡ የፍቺ ጥያቄ እንዲያቀርብ ምክንያት ሆኗል። እድሜያቸው በ30ዎቹ መጀመሪያ ላይ የሚገኘው እነዚህ ባልና ሚስት በትዳር ለ3 ዓመታት ሲቆዩ ሲሆን የ2 ዓመትና የ1 ወር እድሜ ያላቸው 2 ሴት ልጆች አሏቸው። ባለፈው የፈረንጆቹ ክረምት እንግዲህ ባልየው ፕራይመሪ ቢሊያሪ ሲሮሲስ በሚባል የጉበት በሽታ መያዙ የተረጋገጠ ሲሆን ሐኪሞቹም የጉበት ንቅለ ተከላ ካልተደረገለት ከ1 ዓመት በላይ ሊኖር እንደማይችል አስጠንቅቀውት ነበር። የልጃቸውን ህይወት ለማዳን የቆረጡት የባልየው ወላጆች ለሕክምና ወጪ መሸፈኛ ቤታቸውን እስከ መሸጥ ደረሱ ሲሆን ባለቤቱም በወቅቱ ከጎኑ በመሆን አስፈላጊውን ክብካቤ ታደርግለት ነበር። ሆኖም ግን የሕክምና ምርመራ ውጤት ሲመጣ ሚስቱ ለንቅለ ተከላው 95% በላይ ተስማሚ መሆኗ ቢረጋገጥም ሂደቱ እንዲቀጥል ስትጠየቅ ግን ፈቃደኛ ሳትሆን ቀርታለች። ሚስቱ ለውሳኔዋ እንደ ምክንያት ያቀረበችው መጠጣቱን ነው። አዎ እሱ ይጠጣል በጣም አይደለም። አስቂ ነገር ነው እንግዲህ የአንዳንድ ሰው ፍራቻ መቼም ችግር ነው። ሚስቱ እንግዲህ ለውሳኔዋ እንደ ምክንያት ያቀረበችው መርፌና ስለታማ ነገሮችን የመፍራት ከፍተኛ የስነ ልቦና ችግር እንዳለባትና አለባት። ቀዶ ጥገናውን ደግሞ መቋቋም እንደማትችል ለሐኪሞችና ለቤተሰቡ ገልጻለች። ይህን ተከትሎ ነው እንግዲህ ባልየው በባለቤቱ ላይ ክስ ለመመስረትና ትዳሩን ለማፍረስ የወሰነው። እንግዲህ ኦዲቲ ሴንትራል ይህን ከተናገረ በኋላ እናንተስ ምን ትላላችሁ ብሏል። ኦኬ አድማጮችን ማለት ነው። መልካም እንግዲህ ወደ መጨረሻው ስናልፍ ሰው መሆን የሰለቸው ነው ያው ሰውዬ ለእንግሊዛዊ ነው ለ3 ቀናት ፍየል ሆኖ መርጧል። ፍየል እና ምክንያቱ የሰው ልጅ ኑሮ የቤት ኪራይ የትራፊክ መጨናነቅ የቢሮ ውጥረት እንደዚህ አንገሸገሸኝ ነው የሚለውና ቶማስ ትዋይትስ ይባላል እንግሊዛዊ ነው። መፍትሄው እንግዲህ ፍየል ሆኜ መኖር ነው ብሎ ርፍ አለ። ሰው ሆኜ ከመጨነቅ ፍየል ሆኜ ሳር ብግጥ ይሻለኛል በሚል እሳቤ የልብ ያገኘው ቶማስ በስዊትዘርላንድ ተራሮች ላይ ካሉ የፍየል መንጋዎች ጋር ለ3 ቀናት በጥቅስ ምልክት የእረፍት ጊዜውን አሳልፏል። ለሱ እንደሚስማማ ማለት ነው። የእረፍት ጊዜውን ቫኬሽኑን አሳልፏል። ግን ደግሞ ዝም ብሎ ሜዳ ላይ መሮጥ ሳይሆን በሳይንሳዊ መንገድ ደግሞ ነው ፍየል ለመሆን ቆርጦ የተነሳው። አምርሯል ሰውየው እኮ ቀዶ ጥገና ማለት እኮ ቶማስ ትዋይትስ በጣም አምርሯል። እንዴት በ4 እግሬ ሊሄድ ይችላልው ብሎ ብዙ ካሰበ በኋላ የፍየል እግር የሚመስል ሰው ሰራሽ መደገፊያ አስገጥሞ እንደ 4 እግር እንስሳ መንቀሳቀስና መለማመድ ጀመረ። ጉዱ ያለው ግን አመጋገቡ ላይ ነው። ፍየሎቹ ምን ይሉኛል ሳይሉ ሳሩን ሲያኝኩ ቶማስ ግን እንደነሱ ሆድ ውስጥ 4 ክፍል ስለሌለው ይሄ ማከማቻ ክፍል ከዛው ለማመዣያ ስለሌለው ሳሩን ለመዋጥ ተቸገረ በጣም። በመጨረሻ አማራጭ ሲያጣ በቀን የገመጠውን ሳር በከረጢት እያከማቸ ግምት ያደርግና ከረጢት ውስጥ እያደረገ ማታ በድስት አፍልቶ እንደ ሻይ እየጠጣ በእንትን ነው በጁስ መልክ ነው የጀመረው ሳርን እንደ ሻይ። ምንድነው የሚባል ቀጢራ ነው የሚባለው የዛኛው ሳር ምን ነበር አንድ ስም አለው የሚያውቁ ሰው ረሳሁት እኔ። እና ነገር ግን በነጻነት ሳር መጋጥ ያሰበው ቶማስ የፍየል ዓለምም ራሱ ነው የቻለ ፖለቲካ እንዳለው አልተገነዘበም ነበር። ፖለቲክስ አለ፣ የፍየል ፖለቲክስ ፍየሊክስ። የመንጋው መሪ የሆነው ፍየል ቶማስን እንደ ባዕድና እንደ ሰላይ ቆጥሮታል ለካና አንድ ወቅት ላይ በነዛ ከ3 ቀናት ውስጥ በአንደኛው ቀን ላይ ሊወጋውና ከተራራው ላይ ሊገፈትረው ሞክሮ ነበር። ከተራራው ላይ ተርትሮ ሊጥለው ነበር። ትገኛለህ ግን ተገኝቷል። ቀደም ቶማስ ሰው መሆን ቢሰለቸኝም በፍየል ተወግቼ ግን መሞት አልፈለኩም፣ አላማዬ ይሄ አይደለም በሚል ስሜት ለህይወቱ ሲል 4 እግሩን ትቶ በ2 እግሩ ሮጦ አምልጧል። ከ3 ቀናት ፍየልነት በኋላ
ቶማስ ወደ ሰውነቱ ሲመለስ የተሰማው ደስታ ወሰን አልነበረውም። እንደ ፍየል መሆን እጅግ አድካሚ ነው እንዴ! ሰው መሆን በስንት ጣዕሙ! የፈለገ ኑሮ ውድነት፣ ቤት ኪራይ፣ ትራፊክ ያጨናንቀኝ ችግር የለም ብሎ ምሬቱን ተናግሯል። ይህ አስገራሚና አስቂኝ ሙከራውም ኢግ ኖቤል የተባለውን ለየት ያለ ሳይንሳዊ ግኝት የሚሰጥ ሽልማት አስገኝቶልታል። ፈረንጆች እኮ የሚገርሙ ናቸው። በእንደዚህም አይነት በስህተትም ይሸልመዋል። ፍየሉ ሰው ከሰውነት ኑሮ እንዴት እረፍት ወሰድኩ ምንድነው የሚለው መጽሐፍ ሊጽፍ ነው እንግዲህ። ፍየሉ ሰው ከሰውነት ኑሮ እንዴት እረፍት ወሰድኩ በሚል መጽሐፍ ገጠመኙን ለዓለም አጋርቷል ይላል ምንጫችን ቢቢሲ ነው። ሰዓት እናውጅና እንደገና ይህም እኮ መሆን አንዳንዴ ያልተፈጠርንበት እንደው ቁም ነገሩን ስናወራ ላልተገባ ነገር ራሳችንን ስናደርግ የሚደርስብንን ፍዳ ነው አይደለም። በጣም ሁለት ነገር ተሰጥቶ ለመቆም አራት ስትመኝ አይችልም። በቃ ለተወሰነች ደቂቃ ሊሆን ይችላል አይደለም። እሺ እንደው በስፖርትም የፈረጠምኩን እቺ ግን ሳራ እንደ ናቡከደነጾር መጋጡ በጣም ነገር ነው የሆነውና አየህ አልቻለም። ሁለት ሶስቴ ነጨ። ከዛ በኋላ እንደነሱ ለማመንጀክ አልተፈቀደለት። ድሮ እኮ የልጆች ቀልድ ነበረ። ልጆች እንደምናህት ያለ እንግዲህ አንዳንዴ እንትን የሚባባሉት የሚነቋቆሩት ነገር አለና ልጅቷ በጣም ተኖላቀቀችና እኔ በቃ ኦርጋኒክ የሆነ ነገር ብቻ ነው መብላት የምፈልገው አለች። ከቤታቸው ውስጥ በቃ ተፈጥሯዊ የሆነ ነገር ነው መብላት የምፈልገው እዚህ በድስት እንትን እያደረጋችሁ ምናምን እያለች በጣም አስቸገረችና ታላቅ ወንድሟ ምንድን ነው ያለት ሂጂና እንግዲህ ኦርጋኒክ ከሆነ ያሉሽ እሷ ጋር ሳር አለ ቶማስ ይሄን አልሰማም። ቶማስ አማርኛ ዜናዎች ቢያዳምጥና የኢትዮጵያን ትምህርት ቢሰማ ጥሩ ነበር። ይሄን አስብም ነበር። ቶማስ ሰውነት ልዩ ክቡር አለው ነው በዚሁ ስናጠቃል